በዓለማችን ላይ አስደንጋጭ ከሆኑ የጥናት ውጤቶች አንዱ ዩኒቨርስ 25 ይባላል። አሜሪካዊው የስነ እንስሳ ባህሪ አጥኚ ጆን ካልሁን ማውስ ዩቶፒያ የተሰኘ ሰፊ ጥናት አጥንቶ ነበር። ይህም ከ1958 እስከ 1970ዎቹ አካባቢ የተደረገ ጥናት ነው። የጥናቱ ዋና ሐሳብ በአንድ ቦታ ላይ አይጦች ተከማችተው ቢቀመጡ ወይንም አንድ ቦታ ላይ በጥሩ ሁኔታ የተያዙ አይጦች ስነ ባህሪያቸው ምን ይመስላል የሚል ጥናት ነበር። ጆን ካልሁን ለአይጦቹ ዩቶፒያን ስፔስ አዘጋጀላቸው። ይህም ማለት ምንድነው? በአጭሩ የምድር ገነት አዘጋጀላቸው። እዚህ የምድር ገነት ውስጥ የሚበላው የተትረፈረፈ ነው፣ የሚጠጣ ችግር የለባቸውም፣ የሚተኙበት ስፔስ አላቸው። እንዲሁም አድኖ የሚበላቸው አውሬ የለም፣ በሽታ የለባቸውም። ፍጹም የሆነ የምድር ገነት አዘጋጀላቸው። በመጀመሪያው ዙር በ55 ቀናት ውስጥ ቁጥራቸው ደብል ሆነ። ይህ ዩቶፒያ ወርልድ የተሰራላቸው የምድር ገነት ውስጡ 3000 የአይጥ መንጋ መሸከም ቢችልም ቁጥራቸው 2200 ሲደርስ ግን ይህ የአይጥ መንጋ እርስ በርሱ መራኮት ጀመረ፣ ወይንም የስነ ባህሪ ዝቅጠት ማሳየት ጀመሩ ማለት ነው። በ315ኛው ቀን ላይ ኦልሞስት መውለድ እያቆሙ መጡ። ይህ ዩቶፒያ ወርልድ ብጥብጥና አምባጓሮ ነገሰበት። አንዱ አንዱን አይጥ መብላት ጀመረ። በጣም ከፍተኛ ድብርት ውስጥ ገቡ። ሴቶች አይጦች ልጆቻቸውን መንከባከብ ተዉ። አንዳንድ ወንዶች ደግሞ እንዲሁ ሴቶቹን ለግብረ ስጋ ግንኙነት መፈለግ አቆሙ። መንጋው ስነ ውበት ላይ ከፍተኛ ጊዜ ማጥፋት ጀመረ። መብላት፣ መጠጣት፣ መተኛት፣ ከፍተኛ ድብርት፣ ሰፊ ጊዜያቸውን መውሰድ ጀመረ። በዚህ ጊዜ ላይ ይህ ዩቶፒያ ወርልድ ሶሻሊ ብሬክ ማድረግ ጀመረ። ከሁሉም በላይ አስደንጋጩ ነገር ይህ ሳይንቲስት ይህንን ምርምር ከ20 ጊዜ በላይ አድርጎት ተመሳሳይ ውጤት ነው ያገኘው። ሳይንቲስቱ የነዚህ አይጦች የስነ ባህሪ ዝቅጠት በተመሳሳይ ሁኔታ የሚኖሩ የከተሜ ሰዎችን ነጸብራቅ ነው፣ ሪፍሌክሽን ነው ብሎ ያምናል። በዚህም የተለያዩ ጥናቶችን ለመላው ዓለም ሲያቀርብ ነበረ። ካልሁን ለሰው ልጆች ከቁስ የበለጠ ስነ ልቦናዊና ማህበራዊ እሴቱ ከፍተኛ ቦታ እንዳለው ለማስረዳት ይሞክራል። በዛ በምድር ገነት ውስጥ ይኖሩ የነበሩ አይጦች በዛ ልክ የተጨፋጨፉት የሚበሉትና የሚጠጡት ኦር የሚኖሩበት ቦታ አጥተው አይደለም፣ በአጠቃላይ ከህይወት ትርጉም ማጣታቸውን ያሳያል። እንግዲህ እንደ ሳይንቲስቱ ይህ የሰው ልጆች ነጸብራቅ ነው ይላል። የሰው ልጅ ከአይጦች እንለያለን። የራሳችንን ምርጫ ብናስተካክል ከአይጦቹ በተሻለ መንገድ መጓዝ እንችላለን። ምቾት ያለ ትርጉም ራሱን የቻለ እስር ቤት ነው ማለት ይቻላል። እንደ ቆንጆቹ አይጥ ጽድት ብለህ ከሙት መንፈስ ጋር አብረ መኖር ትፈልጋለህ ወይስ ሸሚዝህን አጣጥፈህ ትርጉም የምታገኝበት ቦታ ላይ ትውላለህ? ሐሳቡ ከተመቻችሁ በተለያዩ ቦታዎች ላይ ዩኒቨርስ 25 ጆን ካልሁን ብላችሁ ብትገቡ የተለያዩ የጥናት ውጤቶችን በዚህ ዙሪያ ማግኘት ትችላላችሁ። ሼር መደረግ እንዳይረሳ። ሰላም።